አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የቻናል ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን። ህዳር 24 ተከብሮ የሚውል ቅዱሳን አባቶቻችን እናቶቻችን በረከታቸው ረድኤታቸው ይደርብን፣ በጸሎታቸው ይማረን። 24ቱ ካህናተ ሰማይ አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስም ህዳር 24 በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ 24ቱ ካህናተ ሰማያት የበዓላቸው መታሰቢያ ነው። እሊያም ስጋ የሌላቸው ረቂቃን የእውነት ካህናት የሆኑት ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው። እነሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለው ማዕጠንት ጋር እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነርሱም አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም። ወንጌላዊ ቅዱስ ዮሐንስ በራእዩ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ 24 መንበሮች አሉ። በእነዚያ መንበሮች ላይ 24 አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ፣ ሌላም መልአክ መጥቶ በመሠዊያው ፊት ቆመ። የወርቅ ንዛዝ ይዟል። የወርቅ ጽና ይዟል። በመንበሩም ፊት ባለ በወርቅ መሠዊያ ላይም የቅዱሳን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣን ተሰጡት። የዕጣኑም ጢስ ከቅዱሳን ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአምላክ አምላክ እግዚአብሔር ቅዱስ 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 እያሉ በመዓልትና በሌሊት እረፍት የላቸው። እሊያም እንስሶች ለዘላለም ሕያው ለሚሆን በዙፋኑ ላይ ለተቀመጠ ለእሱ እንዲህ እያሉ ክብር ምስጋና አቀረቡ። እሊያ 24ቱ አለቆች አክሊላቸውን በዙፋኑ ፊት አወርዶ ለዘላለሙ ሕያው ለሚሆኑ በዙፋኑ ላይ ለተቀመጠ ለእርሱ ሰገዱለት። አክሊላቸውን ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ላንተ ይገባል ይሉታል። አንተ ሁሉም ፈጥረሃል፣ የተፈጠረውም ሁሉ ባንተ ፈቃድ ይኖራል። እርሱም በእግዚአብሔር ዘንድ ባለሟልነት እጅግ የቀረቡ መሆናቸውን ስለ ሁላችንም የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከሐዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህም የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን። እኛም በአማላጅነታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።
ቀን አባታችን አቡነ ተክለ ሃይማኖት በዳዊት ጸሎት ከነቢያት ምስጋና ሌሊት ሙሉ እየተጉ ነበር። በእያንዳንዱ መዝሙርም በ110 ስግደት ይሰግዱ ነበር። በህዳር 24 ቀን ቅዱስ ሚካኤል ወደ ላይ ነጥቋቸው አወጣቸው። ከ24ቱ ካህናተ ሰማያት ጋር 25ኛ ካህን ሆነው የሥላሴ መንበር አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ወኢቱ መንፈስ ቅዱስ ብለው በማለት አጥነዋል። በሐይቅ 10 ዓመት በደብረ ዳሞ 12 ዓመት ኖረዋል። አባታችን አቡነ ተክለ ሃይማኖት በ1267 ዓመተ ምህረት በደብረ ሊባኖስ በዓት አድርጎ ኖሩ። ለ22 ዓመት ቆመው በጸሎት በመጸለይ የአንድ እግራቸው አገዳ ተሰበረ፣ ወደቀ። ደቀ መዝሙሮቻቸው በጨርቅ ጠቅልለው ቀበሩት። በአንድ እግራቸው ለ7 ዓመት በጸሎት ቆሞ በጠቅላላ ለ29 ዓመት በጸሎት ከቆሙ በኋላ በ99 ዓመት ከ10 ወር ከ10 ቀን ነሐሴ 24 ቀን 1290 ዓመተ ምህረት አረፉ። አባታችን ባረፉ 54 ዓመታቸው በ1354 ዓመተ ምህረት ለአባታችን ለአቡነ ሕዝቅያስ ተገልጠው አጽማቸው ከደብረ አስቦ ወደ ደብረ ሊባኖስ ግንቦት 12 ቀን እንዲፈልስ አድርጓል። ለሃይማኖታችን መጸኛ ለሀገራችን አጽር ቅጽር ኃይል ነውና ይህ አባታችን ለተበደሉ መማጸኛ ነው። ገድለ ተክለ ሃይማኖት። እንኳን በሰላም በያላችሁበት ቦታ ለታላቁ አባታችን ዓመታዊ ክብረ በዓል አደረሳችሁ አደረሰን። ለ24 ካህናት ሰማይ ጋራ አባታችን የሥላሴ መንበር ስር ያመሰገኑበት ቀን ከበዓሉ ረድኤት በረከት ይድረሰን፣ አሜን። Get down now,